አባ ሰላም ነው? የዛበር ማስጋን ከሌላ ሀገር መጥቼ ነውና እኔ ደግሞ ብቻዬን ማደር ፈራለሁ። ብቻዬን ማደር ስለምፈራ ከሌላ ሀገር ነው የመጣሁትና እሷን እንድትሰጠኝ ነበር። ከሌላ ሀገር መጣህ? ብቻት ነው ማደር ፈራ? እንትን ትጠበቃለህ? ለዘዘለ አይ እሷን እኔ አፍንጫ እንዳላዞርሽ ጃዝባ እንዳት ነው የምታወራው አንተ? እኮ ችግር አለ ቤብ አቃዝም ባንቺ እኮ ጭልፈት ምንድን ነው የምትለው? እና ደግሞ ሌሊት ላይ መራመድ ችግር አለብኝ። ለዛ እኮ ነው። ለምን መራመድ የለም መተኛት ልምድ አይጠፋም ለአንተ? ጮጋራ ምንድን ነው የምትሆነው አንተ? አባ ጮጋራ እኮ ምን ችግር አለ? ነገ መልሳታለሁ። ባለባት እኮ ናት። ነገ መልሳታለሁ። ነገ መልሳታለሁ። እቃናት ነገ መልሳታለሁ። ተጠቅመህ እሰው ወስደህ ተጠቅመህ። ኧረ እኔ እንደዚህ ነገር አይደለም። እኔ ስለምፈራ ብቻ ነው። ስለምፈራ ሰት ይዘህ ጭድና እሳት አብረው ይታይናል። ኧረ አይደለም ሌላ ይታይናል ወይ? ኧረ አይደለም ሌላ አይደለም። አያሳዝንም? አንዴ ብቻ እንውሰደውና አድሮ ይወጣል። አድሮ ይወጣል። ኧረ ይቀጥል። ቃል በት የኛ ቃል አለ እሱ ጋር አስገብተሽ ለምን አትቀጥይም? መተኛት ብቻ እኮ ነው ቤት። ዘንባች አሳሳች። አንተ እንዴት ነው አፍ የምትከፍተው? ኧረ ተባበረኝ። ከሌላ ሀገር መጥቼ ባለቤት ስጥ ትላለህ። ሸም የለም ባለቤት ነው ስጥ እኮ አይደለም። አይ ባለቤት አይደለችም እኮ እንጨት ነው። እንጨት ነው ሰው ነው አንተ? እንጨት ነው ሰው ነው? ኧረ ምን እያልክ ነው? እኮ እኔ ስለምፈራ ነው። አሁን እኔ እንግድነት እኮ ነው የመጣሁት። እናታ ለቆይስም ፓስታ በከለር ጥቁር ፓስታ ችግር የለውም። ይዘነው እንተኛለን። የሚሞቅ ከሆነ አንተ እኔ አልጋ ታይ ሲመጡ መጣ ትፈጽሚያለሽ። እንዴት እንደሆነ ያውቃል። ምኑ አምፕስለ መሰላት ሶብ እኮ የሰፋው እሰል ጠብሼ እኮ ነው እና ታዲያ እኔ እኮ አንቺ ደግሞ እሱ ጋር የምትይው አሁን ይሄ አይተሻል። ሰው ነው እንጨት ከለር ያለው ፓስታ ቤት። ኧረ ለማመሰማ አይገባም እንስሳት። ኧረ አንተ ትበለኔ እኮ ነገ መልሳታለሁ። ሞል ቫይረስ ይሄ አትበል ይላል። ኧረ በእናትህ ትንፋሻ ምስ ያምጣ ትላለህ ዳፋር። ኧረ በእናትህ ከሌላ ጋር መጥቼ ብቻ መተኛ አልችልም። ለምን ድንጋይ አታቅልም እንደ? ኧረ ጅብ ይበለው አሉ እኮ። ጅብ ይበላል? ታቅበለሽ? አንተ ታቅፈዋለህ። ማነው ማቅፈው? ሌላ ስሜት ያመጣች እሱ ማቅፈው እንጨት እኔ እንጨት አቅፋለሁ። አሁን አንተ ነገር ልንገር የለም አሁን አብሽ ግን አሁን ዞር በል ካጠገበኛ እየድን እሺ ዞር በል ከዚህ